ሰላም ተመልካቾቼ እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። አሁን ደግሞ የየትመን ጅብሰም ፋብሪካ ምንነትና የየትመን ጅብሰም ፋብሪካ የሚያመርታቸውን ዋና ዋና ምርቶች ይዤላችሁ ቀርቤያለሁ። ይሄ ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ጀምሩት። እንግዲህ የየትመን ጅብሰም ፋብሪካ የሚገኘው ደጀን ከተማ ላይ ይገኛል ማለት ነው። እንግዲህ ደጀን ከተማ በኦሮሚያና በአማራ ክልል መካከል ላይ የምትገኝ ከተማ ናት። ኦሮሚያ ክልል ወደ አማራ ክልል ስንመጣ የአባይን በረሃ እንደጨረስን የምናገኛት ከተማ ናት ማለት ነው። እንግዲህ ደጀን ከተማ እዚች ከተማ ላይ የሚገኝ ፋብሪካ ነው፣ የየትመን ጅብሰም ፋብሪካ ማለት ነው። እንግዲህ በምስሉ ላይ የምትመለከቱት የቁጥር አንድ ጅብሰም ፋብሪካ ይባላል። እንግዲህ በየትመን ጅብሰም ፋብሪካ ውስጥ የሚገኝ ማለት ነው። እንግዲህ የየትመን ጅብሰም ፋብሪካ ሁለት ፋብሪካዎችን በአንድ አድርጎ የሚመራ ፋብሪካ ነው ማለት ነው። እንግዲህ አንደኛው ቁጥር አንድ የሚባለው የአባይ በረሃን እንደጨረስን ወደ ደጀን ከተማ ልንደርስ ስንል እዚያው ጥግ ስር በረሃው መጨረሻ ስር ማለት ነው የሚገኘው የቁጥር አንድ ጅብሰም ፋብሪካችን ነው ማለት ነው። እንግዲህ እዚህ ፋብሪካ ላይ የየትመን ጅብሰም ፋብሪካ ማለት ነው የጸዓዳ የሚባሉ የቻክና የቅርጻ ቅርጽ ምርቶችን በጥራት ያመርታል ማለት ነው። እንግዲህ እነዚህ ምርቶች ይሄ ፋብሪካ እንግዲህ ለበርካታ ዓመታት ደንበኞቹን በጥራትና በተሻለ ኳሊቲ እንዲሁም አቅርቦት በማምረት ደንበኞችን ይዞ የቆየ ትልቅ ፋብሪካ ነው ማለት ነው። ይህ ፋብሪካ ቁጥር አንድ ፋብሪካ ይባላል ማለት ነው። ሁለተኛው ላሊበላ ይባል የነበረው ማለት ነው። እንግዲህ ላሊበላ ከደጀን ከተማ ላይ 1-2 ኪሎ ሜትር ገባ ብሎ የሚገኝ ፋብሪካ ነው ማለት ነው። እንግዲህ እዚህ ፋብሪካ ውስጥ ላሊበላ የሚባሉ የቻክና የቅርጻ ቅርጽ የፓውደር ምርቶችን በጥራት እያመረተ ለደንበኞቹ እያደረሰ ይገኛል። ከዚህ በተጨማሪም ደግሞ ጅብሰም ቦርድ የሚባለው ለግድግዳ ፓርቲሽን አገልግሎት የሚውለው ጅብሰም ቦርድ እየተመረተ የሚገኝበት ፋብሪካ ነው ማለት ነው። እንግዲህ የየትመን ጅብሰም ፋብሪካ ማለት ቁጥር አንድ አባይ በረሃውን እንደጨረስ የምናገኘውና ከከተማው 1-2 ኪሎ ሜትር ገባ ብሎ የምናገኘውን ላሊበላን በጋራ ባንድ በማድረግ የየትመን ጅብሰም ፋብሪካ የሚል ስያሜ ይዞ የጸዓዳና የላሊበላን ምርቶችን በጥራት እያመረተ ለደንበኞቹ የሚያደርስ ትልቅ ፋብሪካ ነው ማለት ነው። እንግዲህ የፋብሪካ ከፓውደር ምርቶቹ በተጨማሪ የቦርድ ምርቶችን ለግድግዳ ፓርቲሽን የሚያገለግሉ የቦርድ ምርቶችን በማምረት ለገበያ እያቀረበ የሚገኝ ስለሆነ የትኛውም አካል የምርታችን ተጠቃሚ እንዲሆን እንፈልጋለን።